በግልህ በፈቃድ ስጋዬን ላድክመው ከእግዚአብሔር በረከት ላግኝ ብለህ በምትጾመው ጾም ወለመ መጽአከ እሁከ በመዋዕለ ጾም ዘትጸውም በርእስከ በራስ ጊዜ በምትጾመው ጾም ላይ ወንድምህ ሊጠይቅህ ቢመጣ ብላ በፍቅር ምስሌሁ ከሱ ጋራ በፍቅር ብላ ነው የሚለው። ፍቅር ይበልጣል። ይሉኝታ ሳይኖርህም አይ ዛሬ እኮ ጾም ነው የምትለው በሰባቱ አጽዋማት እንደገና ይሉኝታ ሳይኖርህ አይ እጾማለሁ የምንለው የነፍስ አባቴ ያዘውኛል ማለት ነው። እገሌ እኮ ንስሐ ይገባል ይገርማል ብሎ ከንቱ ውዳሴ ስለሌለ ማለት ነው። የታወጀ አዋጅ ስለሆነ ማለት ነው። ይሄ ግልጽ ነው እያልኩ ያለሁት ገብቷችኋል አይደል? ስለዚህ የመጀመሪያው ስርዓታችን ሲጾሙ እንደ ግብዞች አለመጠውለግ ነው። መቼ? በፈቃድ ጾም። በምን ጾም አልኳችሁ? ቀጥሎ ሁለተኛው የጾማችን ስርዓት እንግዲህ መጠውለግ እንደማይገባ ካየን ሰዎች ይወቁልኝ አገር ይወቅልኝ ብለን ካየን ሌላው ሁለት ነገር መድኃኒታችን ኢየሱስ ክርስቶስ ይጨምራል። ይሄ ምንድነው? አንተ ግን ይላል አንተ ግን ስትጾም በጽውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ። ራስህን ምን በል? ይሰማችሁ ማለት ነው። ራስህን ምን በል? ተቀባ። ራስህን ተቀባ። ይሄ ወዝ ይኑርህ ማለት ነው ለጊዜው። ዋናው ግን ቅባት የሚባለው በትርጓሜ የእርስ በእርስ ፍቅር